ዛሬ ያለምንም መነሻ ገንዘብ ልትጀምሯቸው የምትችሏቸውን ቢዝነሶች የምንመለከተው ይሄኛው የመጀመሪያ ኤፒሶድ ነው። እነዚህ እንግዲህ ያለምንም ስታርታፕ የሚጀምሯቸው ቢዝነሶች ነው። በእነዚህ ቢዝነሶች ላይ ያለኝ ኤክስፔሪንስ እየሰራሁባቸው ያሉት አሉ እና ደግሞ እያሳደግኳቸው ነው ማለት ነው። እስከ መጨረሻው ድረስ ተከታተሉ። አንድ ጋረንቲ የማደርግላችሁ ነገር ቢኖር ይህንን ቪዲዮ ከጨረሳችሁ በኋላ አለመጀመር አትችሉም። ከአሁኑ በደንብ ማስታወሻችሁን ደብተራችሁን ይዛችሁ ቪዲዮን እስከ መጨረሻ ድረስ ተከታተሉት። ከዛ በኋላ አንዳንድ ጥያቄዎች ካላችሁ ደግሞ ኮሜንት ላይ ትጽፉልኛላችሁ ማለት ነው። ቪዲዮን ከመጀመራችሁ በፊት ሰብስክራይብ ማድረግ እንዳትረሱ። ምክንያቱም ገና የተሻሉ በጣም አሪፍ የሆኑ የቢዝነስ ኮንተንቶችን ስለምሰራበት ከአሁኑ ሰብስክራይብ ማድረግ እንዳትረሱ። ምክንያቱም እንደዚህ አይነት ቪዲዮዎችን ቶሎ ስለቅ ወደ እናንተ እንዲመጣ ያደርጋል ማለት ነው። በዛሬው ቪዲዮ እንግዲህ የምንመለከተው አንድ ቢዝነስ ነው። እሱም እንግዲህ ሪሴሊንግ ፕሮዳክት ይባላል። ማለትም እቃዎችን ማሻሻጥ ሶሻል ሚዲያ ላይ ማለት ነው። አብዛኞቹ ሰዎች ድሮፕ ሺፒንግ አርቢትራጅ ቢዝነስ ሞዴል ይሉታል። ነገር ግን አርቢትራጅ ማለት የሆነ እቃ ከሌላ ማርኬት በቅናሽ ተገዙና አትርፋችሁ የምትሸጡት ከሆነ እና ደግሞ መሀል ላይ ያለውን ፕሮፊት እናንተ የምትወስዱት ከሆነ ያንን አርቢትራጅ ቢዝነስ ሞዴል እንለዋለን። ይሄኛውን ግን አክቹዋሊ ፕሮዳክት ሳትገዙን የምትሸጡት እንዴት እንደሆነ ቀጣይ በምንመለከታቸው ስቴፖች አሳያቸዋለሁ። የመጀመሪያው እንግዲህ ቢዝነሱን ለመጀመር የሚያስፈልገን ሪኳየርመንት ነው። ማለትም የሚያስፈልጉን ነገሮች ማለት ነው። እነዚህ 3 ነገሮች ያስፈልጉናል። የመጀመሪያው ስልክ ያስፈልገናል። ማለትም ይሄ እንደ ድሮ ደላላ የሆነ በተን ስልክ ባይኖራችሁ ይመከራል። ይህንን ቪዲዮ የምትመለከቱ ከሆነ አብዛኞቻችሁ ተች ስልክ አላችሁ ማለት ነው። ተች ስልክ ካላችሁ የመጀመሪያው ሪኳየርመንት አሟልቷችኋል። ሁለተኛው ሪኳየርመንት ደግሞ አብዛኛው ጊዜ የማይነሳው ሲም ካርድ ነው። ምክንያቱም ለጓደኛ፣ ለቤተሰብ፣ ለእናት፣ ለአባት፣ ለዘመድ የምትሰጡትን ስልክ መስጠት የለባችሁም። ለቢዝነሳችሁ ለብቻ ማውጣት አለባችሁ። ምክንያቱም ስልክ ሲደወል በቃ ያንን ፕሮዳክት ወር ሰርቪስ የሚፈልግ ሰው ስለሆነ የሚደውሉላችሁ በፎርማል ዌይ ታዋራላችሁ ማለት ነው። ለብቻው ለቢዝነሱ ሲም ማውጣት ይኖርባችኋል። ሲሙን የምታወጡ ከሆነ ሁለተኛው ሪኳየርመንት አሟላችሁ ማለት ነው። ሶስተኛው ሪኳየርመንት ደግሞ ኢንተርኔት ነው። ኢንተርኔት ላይ ብዙም ማካበድ የለባችሁም። ዋይፋይ ካላችሁ በጣም ተመራጭ ነው። ዋይፋይ ከሌላችሁ ደግሞ የሞባይል ዳታችሁን መጠቀም ትችላላችሁ። እዚህ ላይ በጣም ብዙ መጨነቅ የለባችሁ ማለት ነው። እነዚህ ነገሮች ካሟላችሁ እንግዲህ የመጀመሪያው ስቴፕ እንሄዳለን ማለት ነው። የመጀመሪያው ስቴፕ አሸናፊ የሆነውን እቃ መፈለግ ነው፣ ወይም ደግሞ ድሮፕ ሺፒንግ ላይ የምንለዋለን ዊኒንግ ፕሮዳክት ማለት ነው። ዊኒንግ ፕሮዳክት ስትመርጡ አሁን ላይ ምንድን ነው በብዛት የሚፈለገው ፕሮዳክት ምንድን ነው የምትሉት? ለምሳሌ አሁን ክረምት ገብቷል ራይት። ክረምት ላይ የሚፈለጉ ፕሮዳክቶች እንደምንድን ናቸው? ትምህርት ቤት ሲከፈት አካባቢ የሚፈለጉ ፕሮዳክቶች ምንድን ናቸው? ሞር የሚሸጡልኝ ወር ደግሞ ሶሻል ሚዲያ ላይ ሳስተዋውቅ የሚሸጡልኝ ፕሮዳክቶች የትኞቹ ናቸው ብላችሁ መጀመሪያ ሪሰርች ማድረግ ይጠበቅባችኋል ማለት ነው። ዛሬ ሚስጥር ላወጣለው እነዚህን 3 ፕሮፊታብል የሆኑ ኒሾች አሉ። ከነዚህ 3 መርጣችሁ አንደኛው ፒክ ማድረግ ትችላላችሁ ማለት ነው። የመጀመሪያው ኤሌክትሮኒክስ ነው። ማለትም 100 ፖስት ብታደርጉ ወር ደግሞ 100 የኤሌክትሮኒክስ ማስታወቂያዎችን ሶሻል ሚዲያ ላይ ብታወጡ ከ100 1 ነው የምታገኙት። ነገር ግን ከአንዱ የምታገኙት ፕሮፊት በጣም ብዙ ሃይሊ የሆነ ፕሮፊት አለው። ነገር ግን ደግሞ በጣም ብዙ ሀስል ይጠይቃል። ብዙ ጊዜ ፖስት ማድረግ እና ኮንሲስተንትሊ ሳታቋርጡ ማርኬቶችን እየፈለጋችሁ ፖስት ማድረግ ይኖርባችኋል ማለት ነው። ሁለተኛው ደግሞ ክሎዝስ ናቸው፣ ወር ደግሞ ልብስ፣ አልባሳት፣ ጫማ፣ ልብስ፣ ቲሸርት ምናምኖችን ማለት ነው። እነሱ ደግሞ 100 ፖስት ብታደርጉ 60 ነው ኮንቨርት የሚያደርግላችሁ። ይሄ ሃይሊ የሆነ ኮንቨርሽን ሬት አለው። ወዲያውኑ 100 ፖስት ብታደርጉ ከላዩ ላይ 60 የሆኑ ሽያጮችን ልታገኙ ትችላላችሁ። ይሄኛም በጣም ትርፋማ ነው። ግን ብዙ ሰው ደግሞ ልብስ የሚባለውን ነገር መግዛት የሚመቸው ሂዶ ነው፣ ወር ደግሞ አቅራቢያው ላይ ባለ ቦታ ወር ደግሞ ሱቅ ሄዶ ነው መግዛት የሚመቸው። ሶሻል ሚዲያ ላይ በብዛት ላይሸጥላችሁ የሚችል ፕሮዳክት ነው፣ ግን ከተሸጠላችሁ ሞር ሃይሊ ኮንቨርሽን ሬት ያለው ነገር። ሶስተኛው ደግሞ ኮስሜቲክስ ፕሮዳክቶች ነው። ኮስሜቲክስ ፕሮዳክት እንደ ሜካፕ፣ ሎሽን፣ ሻምፑ፣ ኮንዲሽነርስ ምናምን ማለት ነው። ሰዎች ለውበት መገልገያ የሚጠቀሟቸውን ፕሮዳክቶች ማስተዋወቅ ነው ማለት ነው። እነዚህ ኒሾች መምረጥ ነው ማለት ነው። እነዚህኞቹ 100 ፖስቶችን ብትፖስቱ 33% አካባቢ ኮንቨርሽን ሬት አለው። ይሄኛው እንግዲህ ከአልባሳት ምናምን አነስ ያለ ነው። ምክንያቱም ሰዎች በአብዛኛው የሚፈልጉት ሴቶች ናቸው። ይሄኛው ራሱ ኒሽ ይወርዳል ማለት ሴቶች ናቸው በብዛት የሚፈልጉት። እሱ ብቻ ሳይሆን ወይኔ መብራት ጠፋ። 2 hours later
እነዚህን ኮስሜቲክስ ፕሮዳክቶች በብዛት የሚፈልጉት ሴቶች ናቸው። ነገር ግን እዚህ ጋር በጣም ፕሮፊታብል የምትሆኑት ወዲያው ይገዛላችኋል ማለት ሳይሆን ላይፍ ታይም ከስተመሮችን ታገኛላችሁ። ምክንያቱም የምትሸጡት ፕሮዳክት ወዲያው የሚያልቅ ስለሆነ ወር ደግሞ ሆነ ለምሳሌ ሎሽን ነው ቢያንስ 1 ወር 2 ወር ከተገለገሉ በኋላ ፕሮዳክቱ የምታቀርብላቸው አሪፍ እስከሆነ ድረስ ቀጣይ ወርም ከእናንተ መግዛታቸው የማይቀር ነው ማለት ነው። ይሄ ራሱ ላይፍ ታይም ከስተመር ታገኛላችሁ ከሌሎቹ ፕሮዳክቶች አንጻር። ለምሳሌ ኤሌክትሮኒክስ ከሆነ ቲቪ ነው የገዛው፣ ከዛ በኋላ ቀጣይም ቲቪ አይገዛም፣ ምክንያቱም አለዋ ላይፍ ታይም ከስተመር አይኖርም። ላይፍ ታይም ከስተመር ሞር እዛ የፎከስ የምታደርጉ ከሆነ መሸጥ ያለባችሁ እነዚህ ኮስሜቲክስ ፕሮዳክቶችን ነው ማለት ነው። ሁለተኛው ስቴፕ መተናል። አሁን ኒሻችንን መርጠን ጨርሰናል። ሁለተኛው ስቴፕ ደግሞ ሴታፕን የምናደርገው ቢዝነሳችንን ሴታፕን የምናደርገው ማለት ነው። ቢዝነሳችንን ሴታፕ ለማድረግ የምንሸጥበትን ቦታ ለማዘጋጀት ሶሻል ሚዲያዎች ነው የምንጠቀመው። ሶሻል ሚዲያ ላይ ስትመጡ እነዚህን 2 ሶሻል ሚዲያዎች ተጠቀሙ። የመጀመሪያው ቲክቶክ ነው፣ ሁለተኛው ደግሞ ፌስቡክ ነው። እነዚህ ኃይለኛ የሆነ ማርኬት ፕሌስ ናቸው። በጣም ብዙ ኮንቨርሽን ሬት ያላቸው ሰዎች በዚህ ሰዓት እቃ ለመጠየቅ ምናምን በየሱቁ ሲዞሩ አታዩቸውም። በአብዛኛው ሰዎች የሚሄዱት ስልካቸው ላይ ነው፣ ቲክቶክ ኦር ደግሞ ፌስቡክ ላይ ማለት ነው። ጀማሪ ከሆናችሁ ወዲያው እንዲታየላችሁ የምትፈልጉ ከሆነ ቲክቶክ ኢዝ ዘ ቤስት ፕሌስ። ኦር ደግሞ በጣም ብዙ ፎሎወር ኦር ደግሞ ተከታይ ያለው ፌስቡክ ካላችሁ እዛ ላይ መሄድ ትችላላችሁ። ኦር ደግሞ ማርኬት ፕሌስ ግሩፖች አሉ ፌስቡክ ላይ፣ እዛ ላይ ገብታችሁ ቢዝነሳችሁን ሴታፕ ማድረግ ትችላላችሁ ማለት ነው። ከዛ በኋላ እንግዲህ እነሱን ነገሮች ካወቅም በኋላ አንዳንድ ነገሮች ማርኬት ፕሌሶችን የትኛው ሶሻል ሚዲያ መምረጥ እንዳለብን በደንብ ካጠናን በኋላ ኔም ነው። ኔም ላይ በጣም ብዙ አትጨነቁ፣ ምክንያቱም ሶሻል ሚዲያው የሆነ ስም ያስፈልገዋል። ብራንዳችሁን የብራንድ ኔም ያስፈልገዋል። ከሌላ ቦታ ያልተኮረጀ ያልተሰረቀ አይነት ሎጎ እና ኔም ታስገባላችሁ። ስም ከሆነ ኔምሊክስ አለ። ላይክ ኮምፕሊኬትድ አታርጉት ብዙ ነገር። ኔምሊክስ የሚባል ኤአይ አለ። ዛሬ ስም ፈልግኝ የምትሉት ይሰጣችኋል። ሌላኛው ደግሞ ሎጎ ነው፣ ወር ደግሞ ፕሮፋይል ፒክቸሩ ላይ የምታደርጉት ሎጎ ነው። ሎጎ ላይ ብዙ መጨነቅ የለባችሁም። ፍሪ የሆነ ቱል አለ ካንቫ የሚባል እዛ ላይ ገብታችሁ ከእናንተ ኒሽ ጋር የሚሄድ ነገር ጽፋችሁ የመረጣችሁን ደስ ያላችሁን የሆነ ሎጎ መርጣችሁ ፕሮፋይላችሁን ማድረግ ትችላላችሁ ማለት ነው። አሁን ኒሻችንን መርጠናል። ከዛም በኋላ ደግሞ ቢዝነሳችንን ሴታፕ አድርገናል። ሎጎ ስም መርጠናል። ሶስተኛው ስቴፕ ደግሞ የሚሆነው የመሞከር ፌዝ ነው። ምንድን ነው የምትሞክሩት? አሁን ላይ ሴታፕ አድርጋችኋል። ሶሻል ሚዲያችሁን ቲክቶክም ፌስቡክም ሴታፕ አድርጋችኋል። አሁን ቀጣዩ ስቴፕ ምንድን ነው መሰላችሁ? እነዚህን ሴታፕ ካደረጋችሁ በኋላ ከ2 እስከ 3 ቀን ይህንን ማንም ነገሯችሁ አያውቅም። ከ2 እስከ 3 ቀን ከእናንተ ኒሽ ጋር የሚሄድ ነገር ጋር እየሄዳችሁ ሰርች ባሩ ላይ ትሄዱና ለምሳሌ ኮስሜቲክስ ነው የመረጥነው ራይት። ኮስሜቲክስ ከሆነ ኮስሜቲክስ ብለን ሰርች እናደርግና እንደሱ የሚሸጡ ሰዎችን ምናምን ላይክ ፎሎ ምናምን እናደርጋለን ማለት ነው። ፌስቡክ ላይም እንደዛው ላይክ ፎሎ ምናምን እያደረግን ከነሱ ጋር ኢንጌጅ ማድረግ እንችላለን። ምክንያቱም አልጎሪዝሙ እንዲረዳችሁ ነው። ማለትም አንድ አልጎሪዝም እንዲረዳችሁ ሜቢ 3 ቀን ይፈጅበታል፣ ከ2 ቀን እስከ 3 ቀን። እናንተ ከ2 ቀን እስከ 3 ቀን ድረስ ምንም ነገር ፖስት ሳታደርጉበት ኢንተራክት ብቻ ታደርጋላችሁ። ኦር ኮስሜቲክስ ከመረጥን ብያችኋለሁ እንደቀድሙ ከነዛ ጋር በቃ ኢንተራክት ማድረግ፣ ከሌሎች የሚሸጡ ሰዎች ጋር ገብቶ ኮሜንት ማድረግ፣ ፎሎ ማድረግ። ይሄኛው ሞር አልጎሪዝሙ ይረዳቸዋል ማለት ነው። ከዛ በኋላ የምትለቋቸው ቪዲዮዎች ወይ ደግሞ የምትለቋቸው ፖስቶች እነዛ ላይክ ያደረጋችሁላቸው ሰዎች አሉ። እነሱ ጋር ሊዳችሁ ኢንተራክት ስታደርጉ የእነሱን ፎሎወር ይይዛል ማለት ነው። እናንተ በዚህ ሰዓት ፖስት የምታደርጉ ከሆነ እነዛ ከኮስሜቲክስ ነገር ጋር ኢንተራክትድ ከሆኑ ሰዎች ጋር የእናንተን ፖስት ለ50 ሰው ይልክላችኋል ማለት ነው። በጣም ሃይሊ ኮንቨርሽን ሬት ይኖራችኋል። በዚህ ምክንያት ብዙ ታይማችሁን ታተርፋላችሁ ማለት ነው። ከዛ በኋላ እንግዲህ እዚህ ጋር አሁንም የሙከራ ፌዝ ነው ብያችኋለሁ። ሌላኛው ፌክ የሆኑ ፖስቶችን ፖስት ማድረግ ነው። ምክንያቱም አልጎሪዝሙ አሁንም ይረዳችኋል ማለት አይደለም። ወዲያውኑ እንዲያውቃችሁ እናንተ ኢንተራክት የምታደርጉት ከኮስሜቲክስ ጋር እንደሆነ አውቋል። ከዛ በኋላ ደግሞ ፖስት የምታደርጉትንም ማወቅ አለበት። ለምሳሌ ኮስሜቲክስ ከሆነ ሴራቪ ኦረ የሆነ ሜካፕ ምናምን ፖስት እናደርግበታለን ማለት ነው። እነዛን ፎቶዎች ወይም ከጉግል ወይም ደግሞ ፒንትረስት የሚባል የፎቶ አፕሊኬሽን አለ። እዛ ላይ ገብታችሁ ፎቶውን ዳውንሎድ በማድረግ ቲክቶክ ላይ አምጥታችሁት ፖስት ማድረግ ትችላላችሁ። የአብዛኞቻችሁ ጥያቄ እዚህ ጋር ምንድን ነው፣ ፖስት ሳደርግ ኦር ደግሞ ፌክ የሆነ ፖስት ምንም ዋጋውን ሳለቅ ምናምን ፖስት ባደርግ
ሪሊ የሚመጣ ሰው ቢኖርስ ኦር ደግሞ ሪሊ የሚፈልግ ሰው ቢኖርስ? ይሄን ከሆነ ጥያቄያችሁ ቀጣዩ ስቴፕ ይሄንን ጥያቄ መልስላችኋል ማለት። አራተኛው ስቴፕ አፕሮቺንግ ነው። አፕሮች ማለት ደግሞ የምንቀርባቸው ሰዎች ናቸው፣ ደግሞ የምንቀርባቸው ቢዝነስ ኦነሮች ናቸው። ማንን ነው የምንቀርበው? አይዲያል የሆነ ወር ደግሞ ኒሽ ዳውን ያደረግነው የሆነ ፕሮዳክት አለ። ያ ፕሮዳክት ያላቸው ሰዎች ነው የምንቀርበው። እንዴት ነው እነዚህን ሰዎች የምናገኘው? እንዴት ነው እነዚህን ሰዎች የምንቀርበው የምናዋራቸው የምትሉ ከሆነ በእነዚህ በሁለት መንገዶች ልናዋራ እንችላለን። የመጀመሪያ ዋርም የምንለው ነው። ዋርም የምንለው ነገር ምንድን ነው? የምናውቃቸው ሰዎች ወር ደግሞ ፋሚሊዎቻችን ወር ደግሞ ጓደኞቻችን ከሆኑ በጣም ኢዚ ዌይ ነው። እነሱን ሄዳችሁ እንደዚህ አይነት ፕሮዳክት ካለ ላስተዋወቅና እኔ ትርፉን በማል ወስዳለሁ ልትሏቸው ትችላላችሁ። ሌላኛው ደግሞ ኮልድ ነው ወር ደግሞ ኮልድ አውትሪች የምንለው ነው። ኮልድ አውትሪች ጋር ስንመጣ ይሄ ሁለተኛ ወር ደግሞ ቀጣይ ክፍል ላይ ከምገልጸው ቢዝነስ ኮልድ አውትሪች ማድረግ ይሄኛው በጣም ኢዚ ነው። ምክንያቱም እንግዲህ ምንም ከክላይንቱ ምንም የምታደርጉት ነገር የለም ወር ደግሞ ክላይንቱ የሚከፍለው ነገር የለም። እናንተ ጀስት ፕሮዳክቱ ብቻ እንዳለው ወር ደግሞ ዋጋውን ካወቃችሁ በኋላ ፎቶን እንዲልክላችሁ ማድረግ ትችላላችሁ። አሊያም ደግሞ ያ ሰው ያ ፕሮዳክት እንዳለው ካረጋገጣችሁ በኋላ ፎቶውን ከጉግል ወይም ደግሞ ከፒንትረስት ማግኘት ትችላላችሁ። እሱን ዳውንሎድ አድርጋችሁ ፖስት ማድረግ ትችላላችሁ ማለት ነው። ፖስት ስታደርጉ ደግሞ እነዚህ ነገሮች ማወቅ ይኖርባቸዋል። ምክንያቱም አልጎሪትሙ ሞር በተረዳችሁ ቁጥር እናንተን የሚፈልጉ ሰዎች ሞር ያገኟቸዋል ማለት ነው። ስለዚህ የመጀመሪያው ሃሽታጎችን መጠቀም ነው። ስፔሲፊክ የሆነ ለምሳሌ ኤሌክትሮኒክስ ከሆነ ኤሌክትሮኒክስ ብቻ አድርጋችሁ ኤሌክትሮኒክስ ኢትዮጵያን ኤሌክትሮኒክስ ልትሉ ትችላላችሁ። ኦር የሆነ ቲቪ ስማርትፎን ምናምን ልትሉ ትችላላችሁ። ስፔሲፊክ የሆነ ኒሽ ያለው ሃሽታግ መጠቀም ይኖርባቸዋል። ያ ኤሌክትሮኒክስ ነገር ጋር ከኤሌክትሮኒክስ ነክ ነገር ጋር ኢንተራክቲቭ ለሚያደርጉ ሰዎች ቪዲዮችሁን ወዲያው ያደርስላቸዋል ማለት ነው። ሌላኛው ደግሞ ካፕሽን ነው። ካፕሽንም ሞስት ኢምፖርታንት ቲንግ አሁን ላይ ሙሉ ለሙሉ ሴታፕ አድርጋችሁ ጨርሳችኋል። ሙሉ ነገሩን ጨርሳችሁ ፖስት አድርጋችኋል። የመጨረሻው ስቴፕ ምንድን ነው የሚሆነው? አክቹዋሊ ዴሊቨር ማድረግ ነው ወይም ደግሞ እቃውን ዴሊቨር ነው ማድረግ ነው ማለት ነው። በጣም ችግር ያለበት ቦታ ቢኖር ይሄኛው ፓርት ነው። በጣም ብዙ ሀስል የምታዩበት ቦታ ቢኖር ይሄኛው ነው። ምክንያቱም በጣም ብዙ አንዳንድ ሚስ አንደርስታንድ የሆኑ ነገሮች አሉ። እዚህ ጋር በደንብ አዳምጡ። አንድ ከስተመር አንድ ፈላጊ ሲመጣ እነዚህን ሁለት ነገሮች ነው የሚመርጠው። የመጀመሪያው ዴሊቨሪ አምጡ ሊላችሁ ይችላል። ያ በጣም እንደውም ቀላል ነው። ላይክ ዴሊቨሪው በጣም ኢዚ ነው። እሱም የራሱ ችግር ያለበት። ሁለተኛው ደግሞ ሳይት መጥቼ ኦር ደግሞ እዛው ያለበት ሱቅ መጥቼ ማየት ፈልጋለሁ ሊላችሁ ይችላል። የመጀመሪያው ዴሊቨሪ ነው። ዴሊቨሪ ላይ የራሱ ሀስል አለው። ነገር ግን በጣም ቤስት ወይ ነው ኦር ደግሞ እናንተን ታይማችሁን ኢነርጂያችሁን በጣም እንዲቀንስላችሁ ከሆነ ከክላይንቱ ጋር ኦር ደግሞ ያ ፕሮዳክት ካለው ሰው ጋር ሪል የሆነ ጄኒውን የሆነ ሪሌሽንሽፕ የሚኖራችሁ በጣም አሪፍ ነው። ምክንያቱም ዴሊቨር ስታደርጉት ያንን እቃ አምኗችሁ እንድታደርሱት ያለምንም ማስያዣ እንድታደርሱለት ሊያደርግ ይችላል። አሪፍ የሆነ ነገር ቢኖራችሁ ከክላይንቱ ጋር በጣም አሪፍ ነው። ይሄ ልክ እንደ ሌሎች ቢዝነሶች የሆነ ፎርማል ሌተር ምናምን አስገብታችሁ የምትጀምሩት ቢዝነስ አይደለም። ቢሆን በጣም አሪፍ ነው። ሜይ ቢ እንደዚህ ማድረግም ትችላላችሁ። ፎርማል ሌተር አስገብታችሁ በቃ ዲለርሺፕ ምናምን ተፈራርማችሁ እንደዛ ማድረግ ይቻላል ሜይ ቢ ከፈለጋችሁት ሰው። ነገር ግን አሪፍ የሆነ ሪሌሽንሽፕ ካላችሁ ይሄን ያህል ሀስል መሄድ አይጠበቅባችሁ። ዴሊቨሪ ላይ በሁለት መንገዶች መምረጥ ትችላላችሁ። የመጀመሪያው ራሳችሁ እቃውን ተቀብላችሁ ማሳዣ ነገር ይዛችሁ እቃውን ተቀብላችሁ ዴሊቨር ማድረግ ትችላላችሁ። ያ በጣም ብዙ ታይማችሁን ያጠፋል እና ደግሞ ከክላይንቶች ጋር አንዳንድ ያልሆኑ ነገሮች ውስጥ ልትገቡ ስለምትችሉ ዴሊቨሪ በራሳችሁ ብዙ አይመከርም። ነገር ግን በሞተር ሳይክል ኦር ደግሞ በራይድ ያንን እቃ ማድረስ ትችላላችሁ ከፍላችሁ ማለት ነው። እዚህ ጋር በጣም ብዙ መጨነቅ የለባችሁ። ምንድነው የምታደርጉት? ለምትሸጡላቸው ሰዎች ዋጋው ይጨምራል፣ በዚህ ነው የምልክላችሁ ብላችሁ ዋጋውን ጨምራችሁ ኦር ደግሞ ፕሮዳክቱ ጋር ዋጋውን አምጥታችሁት ነፃ ዴሊቨሪ ማድረግ ትችላላችሁ። እዚህ ጋር በደንብ እንዳትጨነቁ። ሌላኛው ፊዚካሊ የሚመጡ ከሆነ ሳይት ይሄኛ ነው። ቅድም የነገርኳችሁ ነው። ዴሊቨሪ ከሆነ እቃውን የሆነ ነገር አስይዛችሁ የምታደርሱት ከዛ ብሩን አምጥታችሁ ትክክለኛ የሆነው ፕራይስ ለሻጩ ተሰጡትና እናንተ ፕሮፊትን መውሰድ ነው። ነገር ግን እነዛ ሰዎች ሱቅ የሚመጡ ከሆነ ከዛ ሰውዬ ጋር አሪፍ የሆነ ሪሌሽንሽፕ ከሌላችሁ ከነ ፕሮፊቱ ሊወስድባችሁ ይችላል። ተከራክራኝ እኮ በቅናሽ ነው ወሰደችው በቃ ምሰጠ የለኝም ሊላችሁ ይችላል። ክላይንት አምጥታችሁለት ማለት ነው። በአብዛኛውን ነገሩን ዴሊቨሪ ለማድረግ ሞክሩ። እዛው ሱቅ እመጣለሁ የሚሉ ከሆነ ደግሞ አሪፍ የሆነ ሪሌሽንሽፕ ከክላይንቱ ጋር ቢኖራችሁ በጣም አሪፍ ነው።
የከስተመር ችግር ደግሞ ልንገራችሁ። አብዛኛው ጊዜ የከስተመር ችግር እንዴት እንደሆነ ልንገራችሁ። የመጀመሪያው ርቀት ነው። ዴሊቨሪ ስታደርጉት ዴሊቨሪ ስትሰሩ በጣም ርቀት ሊኖሩ ይችላል። ሰው የምታደርሱበት ቦታ እዚህ ጋር ዴሊቨሪ አይመከርም። ዴሊቨሪ ራሱ በራሴ ነው ማደርገው ክፍል የለኝ የምትሉ ከሆነ በጣም ርቀት ሊኖረው ይችላል። ይሄኛውን ከግንዛቤ እንድታስገቡ። ሁለተኛው ደግሞ ይህም የክላይንት ችግር ነው። ቤታቸው ድረስ ሂዳችሁ ይህ ነገር ቀየርልኝ፣ አልስማማም በዚህ ነገር ልትባሉ ትችላላችሁ። ይሄ ከሁለት አጣ ነው የምትሆነት ማለት ያ ሻጩ ምንድነው ጥሩ ካልሆነ ቀይረ ልታመጣ ትችላለህ ምናምን ብሏችሁ በጣም ብዙ ያልሆነ ነገር ውስጥ ልትገቡ ይችላላችሁ። ሶስተኛው ደግሞ መንገድ ላይ ከሆነ እቃውን የምታደርሱት ሊቆዩባችሁ ይችላል። እየመጣው ነው ብሏችሁ ምናምን ስንት ሰዓት ሙሉ ሊገሉባችሁ ይችላሉ። ይሄ ራሱ አንድ በቃ በጣም ብዙ ዴሊቨር የምታደርጉ ከሆነ ከባድ የሆነ ነገር ስለሆነ በጣም 2 ሰዓት 3 ሰዓት ሙሉ ቁጭ ብላችሁ ልትጠብቋቸው ትችላላችሁ። ሜቢ በዛውም ሊቀሩ የሚችሉ ሰዎች አሉ። ይሄኛውንም ከግንዛቤ ውስጥ አስገቡ። ዛሬ እንግዲህ ከመጀመሪያ ጀምሮ ዊኒንግ ፕሮዳክት ከመፈለግ ሪኳየርመንቶችን ከማሟላት ከዛ ደግሞ የቢዝነስ ሎጎ ስም እና ደግሞ አንዳንድ ሀቆችን ዴሊቨር እንዴት ነው የምናደርገው፣ እንዴት ነው ስራውን ማድረግ ያለብን ስቴፕ ባይ ስቴፕ ሙሉ ጋይዱን በዚህ ቪዲዮ ነግሬያቸዋለሁ ማለት ነው። በዚህ ቢዝነስ ሞዴል ብዙዎች ከ20 ሺህ 40 ሺህ 50 ሺህ ብር ድረስ ፐር ፕሮፊት እያገኙ ነው ማለት ነው። እናንተም ብትሆኑ ይህንን ቢዝነስ ስልካችሁን እና ኢንተርኔት ብቻ በመጠቀም ይህንን ቢዝነስ አክቹዋሊ መጀመር ትችላላችሁ ማለት ነው። አሁንም ቢሆን ያልተመለሰላችሁ ኦር ደግሞ ቅር ያላችሁ የሆነ ጥያቄ ካለ ቴሌግራም ግሩፕ አለን፣ ግሮስ አሊያንስ ይባላል። እዛ ላይ ገብታችሁ ጥያቄዎቻችሁን ጠይቁን፣ እዛ ላይ እንመልስላችኋለን ማለት ነው። ይሄ ቪዲዮ ሞር ከጠቀማችሁ ሰብስክራይብ ማድረግ እንዳትረሱ። ኔክስት ደግሞ በሌላ ቢዝነስ ቪዲዮ ነው የምንመለሰው። ፕራክቲካል የሆነ ኤግዛምፕሎችን ብሬክዳውን ያደረኩ አንዳንድ ከራሴ ኤክስፔሪንሶች ምን ማሟላት እንዳለባችሁና እንዴት ነው ስራው የሚሰራው የሚለውን በሙሉ እዛ ቪዲዮ ላይ ብሬክዳውን አድርግ ያሳያችኋለሁ።